እንግዲህ ሰሞኑን በተለይ የልጁ መልክን ወደ መምሰል ማደግ ነው ልጅነትን መረዳት እያለን ነበርና የልጁ መልክ ውስጥ የምናገኘው መልክ የልጅ መልክ እንደሆነ እየተማርን ነው ያለነው። በጣም እንድታስተውሉ የምፈልገው ነገር ምንድነው መሰላችሁ ወገኖቼ ሆይ፣ እግዚአብሔር ኢየሱስ ክርስቶስን ወደኛ ህይወት ልኮታል። ወደኛ ህይወት እስከላከው ድረስ ምን ያህል እግዚአብሔር እኛን ወደ ራሱ ለማቅረብ እንዳሰበ ማስተዋል በጣም አስፈላጊ ነው። ብዙ ጊዜ የኢየሱስ መምጣት ለብዙዎች ሰዎች ሃይማኖት ነው። እንዲያርጎ እንዲፈጥሮ ሄዶ ምናምን ብሎ ዋና ነጥብ ብላችሁ ከፈለጋችሁና በመንፈስ ቅዱስ በሆነው መረዳት ውስጥ ከገባችሁ አንድ ነገር ነው የምታገኙ። እግዚአብሔር ሰውን እንዴት ማቅረብ እንደፈለገ፣ በምን ልክ ሰውን ወደ ራሱ ማስጠጋት እንደፈለገ፣ ያ የጠፋውን ሰው በራሱ ፈቃድና በራሱ መንገድ በራሱ የአሸናፊነት አካሄድ ሄዶ የጠፋውን ልጁን ወይም ሰውን እንዴት አድርጎ ወደ ቤቱ ሊመልስ፣ ወደ ቅፉ ወደ ሐሳቡ ሊመልስ እንዳለ በሚያሳይ መልኩ ነው የኢየሱስ ክርስቶስን መምጣት ልንተረጉመው የምንችል። እንዴት አይነት መታደል! በኢየሱስ መምጣት መትረፍ። እስቲ ቆም ብላችሁ አስተውሉ። አምላክ ሰው የሆነበት ሚስጥር ምንድነው? ሁሉን በመቻል ሁሉን በመፍጠር የሚታወቅ አምላክ በጣም ደካማ የሚባለውን የሰውን መልክ ለምን ማያስፈልግ? ምንድነው ሚስጥሩ? አንድ ጀብድ መፈጸም ፈልጎ ነው ወይስ ምድር የሚጎበኝ ነገር ኖሯት ነው? ወይንስ ደግሞ ሰው መሆን የሚመኙት ነገር ሆኖ ነው? አምላክ ሰው ሆኖ መኖርን እንደ እድል ወይስ እንደምን ታይቶ ነው ያ አምላክ ፍጹም አምላክ ወደ ሰውነት የተቀየረው? ቆም ብሎ ማሰብ ያስፈልጋል። ብዙዎቻችን እንደምናስተውለው የእግዚአብሔር መንግስት የፍቅር መንግስት ነው። ቃሉን ሲናገር ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰ። ወደ ፍቅሩ ልጅ መንግስት። የልጁ መንግስት ፍቅር ነው። ፍቅር። ክብር ለኢየሱስ። በፊት የሚሰበከው ሌላ ነገር ነው። አሁን ግን የእግዚአብሔር መንግስት ነው የሚሰበከው ይላል። መንግስት ደግሞ ኃይል አለው። ያ ኃይል በፍቅር የሚሰራ ኃይል ነው። በደንብ አስተውሉ። እውነት ተራ ህይወት እንዳልተሰጠን ማሰብ ያስፈልጋል። ቫልዩ የሌለው ህይወት እንዳልተሰጠን ማሰብ ያስፈልጋል። የሚበላ የሚጠጣ ተራ የሃይማኖት ጨዋታ ያልሆነ ህይወት እንደተሰጠን ልናስብ ያስፈልጋል። በጣም ብዙ ጊዜ ብዙ ሰዎች እስካሁን ድረስ አልተጽናኑም። በክርስቶስ ኢየሱስ መጽናናት ያልተጽናኑ በጣም ብዙ ሰዎች አሉ። እና ሁልጊዜ ጠጋ ብላችሁ ስታያቸው የኔ ልብ የተሰበረው እናቴን ያጣው ቀን ነው፣ ንብረት ያጣው ቀን ነው፣ እንዲህ የሆንኩ ቀን ነው። በጣም በጌታ በኢየሱስ ክርስቶስ ሆነው ሐዘንን ደባል አድርገው በእግዚአብሔር ልጅ ኢየሱስ ክርስቶስ መንግስት ውስጥ ያለውን የፍቅር ደስታና መጽናናት ሳይቀበሉ ይኖራል። አይ ዶንት ኖ ለምን እንደሆነ አላውቅም። አበሻ ማህበረሰብ ውስጥ መጎዳት፣ ተጎዳው፣ ተሰቃየሁ፣ እንዲህ ሆንኩ፣ እንደዛ ሆንኩ ማለት በጣም እንደ ጀብድና እንደ እንትን ነው የሚቆጠረው። ተሰቃይቼ ተንገላትቼ ማለት ተጉላልቼ ደህና ናቸው። በጣም ነው የሚገርመኝ። አንዳንድ ሰው ወደ ችግር ነው የሚሮጠው።
እና አንዳንዴ ዝም ብሎ አንተ ምን አለበት አንተ አትንከራተት ሲል እኔ ምን እግዚአብሔር ይመስገን አልንከራተት ማለት ነው ያለብህ። እየሰማችሁ ነው? አንዳንድ ሰው አንተ ለምን አንተ ዘመኑ እኮ የናንተ ዘመን እኮ ምን ሁሉ ነገር በቀላሉ የሚገኝበት ሁሉ ነገር በእጃቸው ያለበት ዘመን እግዚአብሔር የተመሰገነ ይሁን። እኛ እኮ ወርደን ወተን ፈጅተን ቆልተን ዘርተን አጭደን እናንተ ግን በቀላል እግዚአብሔር ይመስገን ለኛ ቀላል ከሆነ ስላደረገልን አሜን በሉ እንጂ። አይ እናንተ በዛኛው ናችሁ። እሺ በጌታው ነው በመደቆስ በሚያምን አስተሳሰብ ውስጥ አትሁኑ። የእግዚአብሔር ዋና ነጥብ የሰው ልጅ ወደ ራሱ ፍቅር ማምጣት ነው፣ ወደ ራሱ ደስታ ማምጣት ነው፣ ወደ ራሱ ማሸነፍ ማምጣት ነው፣ ወደ ራሱ ፕሮስፐሪቲ ማምጣት ነው፣ ወደ ራሱ የመንፈስ ብልጽግና፣ ወደ ራሱ የደስታ ብልጽግና፣ ወደ ራሱ የማሸነፍ ብልጽግና፣ ወደ ራሱ ድልነሽነት ወደ ሆነ ህይወት ማምጣት። ሌላ ምንም ታርጌት የለው። የሆነ የሃይማኖት ጉዳይ አይደለም ባካችሁ። ሃይማኖት ሰባኪ ኢየሱስ የለም፣ ህይወት የሚሰጥ ኢየሱስ እንጂ። በደንብ አስተውል። ክብር ለእግዚአብሔር። ለዛ ነው ልጅነትን መረዳት፣ ወደ ልጁ መልክ ማደግ፣ በአባት ቤት መኖርን፣ ሁሉን በአባት ማቀድን፣ ሁሉን ከአባት ጋር ማገናኘትን እግዚአብሔር እያስተማረን ያለው። ስላንተ ያለው ፈቃድ፣ ስላንተ ያለው ፕሮግራም፣ ስለ ቤታችሁ፣ ስለ ልጆቻችሁ፣ ስለ ነጋችሁ፣ ስለ ዘላለማችሁ ያለው የእግዚአብሔር ፕሮግራም ግልጽ ለምን እንደሆነ ባይገባኝም፣ ለምን እንዳልመጣ ባይገባኝም፣ ለምን እንደዘገየ ባይገባኝም፣ ለምን እንዲህ ሆነ የኛ ቋንቋዎች ናቸው። ኢየሱስ ስብከት አይደለም፣ ህይወት ነው። የልጁን መልክ እንዲመስል የልጁን መልክ ልጁ ይሄድና አባቴ ቤት መሆን እንዳለብኝ አታውቁም ይላል። አባቴ ቤት መሆን እንዳለብኝ አታውቁ? ከአባቴ ጋር መቆየት እንዳለብኝ አታውቁ? አባቴ ቤት መሆን እንዳለ የኔ ፊውቸር አባቴ ውስጥ እንደሆነ አታውቁ? እዚህ ያለሁት የአባቴን ፈቃድ ለመኖር እንደሆነ አታውቁ? ያስገርማል በጣም። አምላክ ሰው የሆነበት መነሻ ይሄ ነው። አምላክ ሰው ወደ መሆን የመጣበት አንተን ማክበር ብቻና ብቻ፣ አንተን ልጅ ማድረግ፣ አንቺን ልጅ ማድረግ ብቻ፣ ዋጋ ለመስጠት ነው። ዋጋ አጥቶ የመጣው እሱ ዋጋውን ጥሎ መጽሐፍ ሲናገር ክብሩን እንኳን እንደመቀማት ሳይቆጥር ለአንድ ደካማ፣ ለአንድ ኃጢአተኛ፣ እዚህ ግባ ለማይባል አጥፊ ለሆነ ሰው፣ ወደ ሞቱ መንገድ ለሚሮጥ ሰው፣ ለዚህ ደካማ ሰው ክብሩን እንኳን እንደመቀማት አልቆጠረም ክብሩን እንደመቀማት። ምን አይነት ነው? በአምላክነት መዓዛ ውስጥ፣ በአምላክነት ሞገስ ውስጥ ህይወታችንን መንገዳችንን ሊጠቀልለው ወደ ዘላለም ርስቱ ሊያመጣን በምድር ያለውን የዲያብሎስ መንግስት ሊያፈርስ። አሜን ናቸው፣ አሜን ናቸው። የዲያብሎስን ስራ ምን ሊያደርግ? ሊያፈርስ። ማን ተገለጠ? አየህ፣ ምን ሆኖ ተገለጠ? ልጅ ሆኖ ተገለጠ። ከዛ ምን አደረገ? ሂዱ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋል። ሂዱ አጋንንትን አስወጡ፣ ደዌዎችን ፈውሱ፣ የታመመ ካለ ይፈወስ በእናንተ እጅ፣ በአጋንንት ስርዓት ያለ ካለ ይውጣ ነፃ፣ የማይራመድ ካለ ይራመድ፣ የማያይ ካለ የማይሰማ ካለ ይስማ፣ የማይናገር ካለ ይናገር። ይህንን
ዲያብሎስ በሰው ልጆች ላይ ሲጭነው የነበረው የኃጢአት ቀንበር፣ የበሽታ ቀንበር፣ የሞት ፍርሃት ስበሩት አለ። እንዴት ነው የምትሰብሩት ሲል እሱ ለማፍረስ ልጅ ሆኖ እንደተገለጠ ልጅ ሆኖ መገለጥ አእምሮ ውስጥ ያለን የሃይማኖት ስርዓት፣ የሃይማኖት ችሎታ፣ የሃይማኖት ብቃትና አቅም መጣል አይ ወው ኢየሱስ ጌታ ነው። ኦ መንፈስ ቅዱስ አእምሯችንን ይክፈት። አሜን። ያዘገየን እውቀት ነው። ሁሉ ጊዜ እንደምላችሁ ነው። የሰይጣን ትልቁ መገበያያ ገንዘብ አለማወቅ ነው። የሚያዘገይ አለማወቅ ነው። የሚያፈጥን ማወቅ ነው። አንድ ሰው ባወቀ ቁጥር ይፈጥናል። አንድ ሰው ባላወቀ ቁጥር ይዘገያል። አንዳንዶች አይታችኋል፣ ስልክ በእጃቸው ላይ ይይዛሉ። ስልኩ ገንዘባቸው ነው። ስልኩ ብዙ ነገራቸው ነው። ጎርጉረው ምን ብለው በጣም ብዙ ነገር ይሄዱበታል። በጣም የሚገርመው ደግሞ አንዳንዶቻችን ስልካችንን ሄሎ ከማለት ውጪ ምንም አንሰራበት። ሌላው ስልኩን ገንዘብ ያደርጋል፣ ቢሮ አድርጎታል። እኔን መሰሎች ደግሞ ሄሎ በቃ መዝሙር መስሚያ ነው የኛ ስልክ። የሆነ ነገር ማያ ነው፣ ስብከት መስሚያ ነው። ከወዳጆች ጋር ቁጭ ብለ ማውሪያ ነው በቃ ስልክ። ለሌላው ሰው ግን ስልኩ ሌላ ነገር ነው። ገብቶ ያንተ አይነት እንደውም ምናልባት ካንተ ያነሰም ሊሆን ይችላል ስልኩ። አንድ እዚህ ቸርች የሚመጣ ልጅ ምናልባት አታስታውሱትም፣ በጠቀጠቀ ስልክ ፌስቡክ የሚጠቀም ልጅ እዚህ ታውቃላችሁ? እኔ እያስተማርኩ እንደዚህ የሚል እንዲህ ያለ እና በጣም ብዙ ጊዜ እኔ ሳስተምር አየዋለሁ። ምንም ከቆብ አይቆጥረኝም። ከዛ አንድ ቀን ልጆቹን ጠየኳቸው፣ ይሄ ልጅ እየቀረጸኝ ነው ወይስ ራሱን ፎቶ እያነሳ ነው? ፌስቡክ እየተጠቀመ እኮ ነው አሉ። በጠቀጠቀ ስልክ ለዚህ ላፕቶፕ ብትሰጠው ምን ሊሆን እንደሚችል አስቡ። የፌስቡክ ፈጣሪ ነኝ ነው የሚል። አለማወቅ ነው የሚያዘገየው። ህይወትሽ መድረስ ካለበት ነገር እየዘገየ ካለ በእድሜ ልክ መድረስ የሚገባ ጋር ካልደረስክ ያለው አለማወቅ እየደበደበ ነው፣ እየቀጠቀጠ ነው። አለማወቅ እያሳነሰ በተለይ ደግሞ የኢየሱስ ክርስቶስን ሰው የመሆን ሚስጥር አለማወቅ በጨለማው ዓለም ከፍተኛ ብልጫ እንዲወሰድብህ ያደርጋል። ሰይጣን በቀላሉ ብልጫ ወስዶብህ ህይወትን ትርጉም እንዳጣ እንደተንገዳገርክ እንድትጨርስ ያደርግብሃል። ህይወታችሁን ሳትወዱ የምትኖሩ ሰዎች አላችሁ። የምትኖሩት ህይወትን ሳትወዱት በእውቀት ተበልጣችሁ እኮ የጨለማው ዓለም እናንተን ኢንፍሉዌንስ አድርጎ ምን ታረጋለህ እዚህ ምድር ላይ? በላ ጠጣ ሰራ ምን ታረጋለህ? ትርፍ የለህም ይላል። ጊቭ አፕ እንድታረግ ያደርጋል። አንተ ግን በክርስቶስ ኢየሱስ ዋጋ እንዳለ ደም የፈሰሰው ላንተ እንደሆነ ያቺ የ33 ዓመት ተኩል ምልልስ ያንተ ታሪክ እንደሆነች ያንተ መንገድ እንደሆነች ቢገባ የብላቴንነቱ ወራት ያንተ የብላቴንነት ወራት፣ የአገልግሎቱ ወራት ያንተ የአገልግሎቱ ወራት፣ የመገፋቱ ወራት ያንተ የመገፋቱ ወራት፣ የትንሣኤው ወራት ያንተ አብሮ የመነሳት ወራት። ብትሰደብ አይግረምህ፣ ተተፍቶበታልና እሱ ተሰድቧል፣ በገዛ ወገኖቹ ተገፍቷል። የሚገርምህ የገዛ ወገኖቹ ጠላቶቹ በጣም የሚወዱት በማያገኙበት ክብር እስኪ ከብር ድረስ መንገዱ እንዲህ ነበር የጌታ ኢየሱስ ክርስቶስ። አንድ ጥያቄ ዛሬ አብራችሁስ መጫር ፈልጋለሁ። ኢየሱስ ክርስቶስ ለምን ወደ ምድር መጣ? አምላክ ሰው መሆን ለምን አስፈለገው? ለምን አምላክ ሆኖ እንዳለ ለምን አላዳነን? አምላክ ሆኖ እንዳለ ለምን አያድነን?
አረካም ማለት ነው። አየ አረካ ፍቅሩን ለመግለጥ ክብሩን መጣል ነበረበት። የሚረካው ለኛ ክብሩን ሲጥል ክብር ሊያለብሰ ሰሞኑን ይሄን ትምህርት በጣም ሳስተምራችሁ በተለይ መዝሙር ይለኛል። አዳኜ ኢየሱስ ገናናው የእጄን ሰንሰለት በጠሰው አዎ ተመስገን ልስገድለት ልቀኝለት ከእግሩ ስር ልውደቅ ልስገድለት ይህም አነሰበት። ነፍሴን አስጨንቋል የጠላት የጩኸት አይኖችን ባቀና ከላይ ስመለከት ከመቅደሱ ሆኖ እምባዬን አበሰ ያሰረኝን ገመድ ጌታ በጣጠሰ። ነፍሴን አስጨንቋት የጠላት የጩኸት አይኖችን ባቀና ከላይ ስመለከት በመቅደሱ ሆኖ እምባዬን አበሰ ያሰረኝን ገመድ ጌታ በጣጠሰ። አዳኜ ኢየሱስ ገናናው የእጄን ሰንሰለት በጠሰው ተመስገን ልስገድለት ከእግሩ ስር ልውደቅ ልቀኝለት ይሄም አነሰበት። ዛሬማ ሰው ሆኜ ቀስት ገትራለሁ በኮረብታዎች ላይ ምስጋና ሰዋለሁ። ጽኑ ግብ ለሰጠኝ ለማይንሸራተት ለጌታ ለኢየሱስ እጥፍ ልስገድለት። ኢየሱስ ጌታ ነው። መዳን ነው ዲፈረንሱ ወገኖቼ ሆይ መዳን ነው ልዩነታችን። ኢየሱስ ነው ልዩነታችን። አዳኛችን ነው ልዩነታችን። የጠላቶቻችንን ቀስት የሰበረ ያንን መረዳት በዛ የልጅነት መንፈስ መኖር ነው ወራሽ የሚያደርገው ድል ነሽ የሚያደርገው። እግዚአብሔር ካሰበልህ ጋር የሚያገናኝ ምድርን ተቆጣጥረህ እንድትኖር የሚያደርግ የምድር ብስባሽ አንተ ቤት እንዳይገባ የሚያደርግ የጨለማው ዓለም በየቤቱ ወስዶ የሚጭነውን የትኛው የራሱን ጭነት በአንተ ቤት እንዳይጭን በር የሚከለክለው ይህን በደንብ ማወቅ ያስፈልጋል። በደንብ ማወቅ ያስፈልጋል። ጌታ ኢየሱስ ክርስቶስ እንደዚህ ነው ያላቸው፣ እናንተ የአብርሃም ልጆች ነን ትላላችሁ እንጂ እላችሁ ላይ የሚታየው ነገር ድርጊታችሁ፣ ክርክራችሁ፣ አመጻችሁ፣ ተንኮላችሁና ክፋታችሁ የካባታችሁ አየ ካባታችሁ ከማናችሁ አላቸው? ከዲያብሎስ። አየ ክብር ለኢየሱስ። እነሱ የሚያስቡት ከአብርሃም እንደሆኑ ምክንያቱም በህይወት የሚገለጥ እንደሆነ አያውቁም። በታሪክ የሚነገር ነው ለነሱ። ኢየሱስ ግን በላያቸው ላይ ሲያይ የልጅነት መንፈስ አይታይም። ልጅ እንደሆኑ አይደለም የሚታዩ ያሉት። ልጅ እንደሆኑ አይደለም የሚታዩ ያሉት። ኢየሱስ ጌታ። ቋንቋቸው፣ ስራቸው፣ ድርጊታቸው በጠቅላላ የልጅ አመል የለውም። ኢየሱስ ጌታ። ዮሐንስ ምዕራፍ 8 እስኪ እንመልከት። የዮሐንስ ወንጌል ምዕራፍ 8 ከቁጥር 39 ትላንትና በዚህ ጋር ስንመለከት
እሱ ምን አለ በአባቴ ቤት አለ በዚህ ላሉ ደግሞ የሚላቸውን እናነባለን ከአባታችሁ ይላቸዋል ከአባታችሁ ይላቸዋል እሱ በአባቴ ቤት ይላል እነሱ ግን ከአባታችሁ ይላቸዋል እሺ እንመልከተው ቁጥር 39 መልሰው አባታችንስ አብርሃም ነው አሉት ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁ አብርሃም እንዲህ አላደረገም እናንተ የአባታችሁን ሥራ ታደርጋላችሁ አላቸው እኛስ ከዝሙት አልተወለድንም አንድ አባት አለን እርሱም እግዚአብሔር ነው አሉት ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁ ነበር እኔ ከእግዚአብሔር ወጥቼ መጥቻለሁ እርሱ ላከኝ እንጂ ከራሴ አልመጣሁምና ንግግሬን የማታስተውሉ ስለምንድን ነው ቃሌን ልትሰሙ ስለማትችሉ ነው እናንተ ከአባታችሁ ከዲያብሎስ ናችሁ የአባታችሁን ምኞት ልታደርጉ ትወዳላችሁ እርሱ ከመጀመሪያ ነፍሰ ገዳይ ነበረ እውነትም በእርሱ ስለሌለ በእውነት አልቆመም ሐሰት ሲናገር ከራሱ ይናገራል ሐሰተኛ የሐሰትም አባት ነውና ቁጥር 45 እኔ ግን እውነትን የምናገር ስለሆን አታምኑኝ ከናንተ ስለ ኃጢአት የሚወቅሰኝ ማን ነው እውነት የምናገር ከሆንኩ እናንተ ስለምን አታምኑኝ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል እናንተ ከእግዚአብሔር አይደላችሁ ስለዚህ አትሰሙኝ ይሄ የኢየሱስ ክርስቶስ ጠንካራ ስብከት ነው አይ ላይክ እኔ ዮሐንስ ወንጌልን በጣም ወደዋል ደጋግም ኢንከሬጅ አደርጋቸዋለሁ ዮሐንስ ወንጌልን እንድታነቡት በጣም ግልጽና ጠንካራ ኢየሱስ ክርስቶስን በደንብ አድርጎ የገለጠ በልኩ የገለጠ መጽሐፍ ወንጌላዊ ዮሐንስ በዚህ ክፍል ውስጥ ክርክሩ ምንድነው ታውቃላችሁ በጣም ነው የሚገርመው ኢየሱስ ክርስቶስ በዚህ ያለ የሁለቱ የኢየሱስ ክርስቶስና የአይሁድ ክርክር ልጆች ነን ይላሉ ኢየሱስ ደግሞ ልጆችማ ናችሁ ልጆች ናችሁ ግን የማን ልጆች ናችሁ አያችሁ ልጆች ናችሁ ስማ ልጆች ናችሁ ለምንድን ነው ይሄን ቃል ያነሳውላችሁ እዚህ ዓለም ላይ ስትኖሩ ኢየሱስ ክርስቶስ እንዳስቀምጠው ምን ይላል መጨረሻ ያነበብነው ቃል ምን ይላል ከእግዚአብሔር የሆነ እግዚአብሔርን ቃል ይሰማል እግዚአብሔርን ያልሰማ ከእግዚአብሔር አይደለም እግዚአብሔርን ካልሰማ ሰው ከእግዚአብሔር ካልሆነ ከማን ሊሆን ይችላል ከማን ሊሆን ይችላል ከአባቱ ከእናቱ ከዘሩ ከየት ሊሆን ይችላል ምን ነው ፍጥጥ አላችሁ ከየት ሊሆን ይችላል ምን ተላቃለ አባታችን ትላላችሁ ነገር ግን እናንተ እላያችሁ ላይ የሚታየው ነፍሰ ገዳይነት እላያችሁ ላይ የሚታየው እግዚአብሔርን አለመስማት እላያችሁ ላይ የሚታየው ልጅን ለመስማት አለመፈለግ ከማን ናችሁ የማነር እንዳለባችሁ እላያችሁ ላይ ያስታውቃል እናንተ ከአባታችሁ ከዲያብሎስ ናችኋል ሁለት ዓለም ነው ያለው እዚህ ዓለም ላይ ጠንከር ብሎ ሰው ይሄንን ማሰብ አይፈልግም ወይ የእግዚአብሔር ልጅ ትሆናለህ ወይ ደግሞ ያለምንም የማያሻማ የዲያብሎስ ልጅ ትሆናለህ ከዚህ ውጪ ልጅ ያለው የለም በምድር ከዚህ ውጪ ልጅ ያለው የለም
አባት ነው ያለው። ትላንትና የተናገርነው አባቴ ያለው ኢየሱስ የሰማይ አባታችሁ ያለው ኢየሱስ ደግሞ በዚህ በዮሐንስ ምዕራፍ 9 ላይ የሚናገረው አባታችሁ የሚለው ዲያብሎስ በዚህ ዓለም ስትኖር ወይ ዲያብሎስ ነው አባት ወይ ደግሞ እግዚአብሔር ነው አባት። አራት ነጥብ። በእግዚአብሔር ቤት ኖርክ አልኖርክ እነዚህ ሰዎች አባታችን እኮ አብርሃም ነው፣ እኛ ከዝሙት የተወለድን አይደለንም፣ እንደውም ልንገርህ አባታችን እግዚአብሔር ነው አሉት። ጭራሽ አባት አለኝ የሚወደኝ ምንዞር አለ ምናምን አታውቁትም? መዝሙር አሰሙም ደስ 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 እያለኝ ነው ምን እነዚህ ሰዎች ብያሉ ነው አባት አለን እያሉ አረ እግዚአብሔርን የማይሰማ አባት እግዚአብሔርን አባቴ ነው ሊለው አይችልም ያለው ኢየሱስ ደግሞ ዳግሞ ልጅ መሆን ማለት ወደ ልጁ መልክ ማደግ ነው። ወደ ልጁ መልክ ማደግ ማለት የኢየሱስ ክርስቶስን የልጅነት ባህሪ ወስዶ መኖር ነው። ኢየሱስ ራሱ ነው እዚህ ክፍል ውስጥ የሚሰብከው። አትሰሙም ልጅ አይደላችሁ። የልጅነት ባህሪ መስማት ነው። የማቴዎስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ እዚህ ፊት ለፊት ያለው ቃል የሚለው በጎቼ ድምጼን ይሰማሉ ይከተሉኝማ እኔም አውቃቸዋለሁ ይላል። ይሰሙኛል ምን ይሉኛል ይከተሉኛል እኔም ምን እላቸዋለሁ። አውቃ እዚህ ክፍል ውስጥስ አያውቃቸውም እግዚአብሔር። ለምን አይሰሙትም? ስለማይሰሙት እግዚአብሔር አያውቃቸው። እግዚአብሔር ዕውቀት ውስጥ የሉም። እግዚአብሔር ዕውቀት ውስጥ ከሌለ የእግዚአብሔር ልጅነት እንዴት ይገኛል? ስለዚህ ሁለቱን መምረጥ ያስፈልጋል። እዚህ ዓለም ስትኖር ወይ የእግዚአብሔር ልጅ ነው ወይ ዲያብሎስ ልጅ። የእግዚአብሔር ልጅ ስትሆን የእግዚአብሔር ልጅነትን ስትረዳ ወደ ልጁ መልክ ታድጋለህ። የልጁ መልክ ምን አይነት እንደሆነ ታውቃለህ? እግዚአብሔር ላይ የተጣበቀ የአባትና የልጅ ሕይወት። እግዚአብሔርን የሚሰማ ማንም ከእግዚአብሔር ጋር የተጣበቀ የተሳሰረ ኑሮ ይኖራል። ልጁን አሳልፎ እንደሰጠለት ልጁን መስዋዕት አድርጎ እንደሰጠለት ኃጢአት ያላወቀ ልጁን ኃጢአተኛ አይደለም ኃጢአት አደረገው ነው የሚለው መጽሐፍ ቅዱስ። እሱ እርግማን ሆኖ ከሕግ እስከ እርግማን እስኪዋጀን ድረስ። ስለዚህ ለምንድን ነው አእምሮ ዝግጁ የማይሆን እንደ ኢየሱስ በሱ እንዳለ መልክ እንደ ኢየሱስ ክርስቶስ አባቴ እግዚአብሔር እያልክ ለምናት እኔ ከሱ ወጥቻለሁ ይላቸዋል። ግን ልትሰሙኝ አትፈልጉም ይላቸዋል። እኔ እኮ ከርሱ ነው የመጣሁት እኔ እኮ ልጁ ነኝ እያለ ሊሰሙታል። ለምን ነው ሊሰሙት አልፈለጉ? ምን የሚያስገኝልህ ነው የሚመስል? የትኛው መንገድ ምን የሚያስገኝልህ ይመስላል? በየትኛው መንገድ ነው ድል ያለ የሚመስል? ከልጅነት ውጪ ኢየሱስ ክርስቶስ በዘመናት መካከል ከልጅነት ውጪ ሌላ ምንም ስራ አላሳየህም። ተአምራቱን ድንቁን ምናምኑ ተው እሱን አትቁጠር። እሱ የእግዚአብሔር ባህሪ አይደለም። የእግዚአብሔር ባህሪ ማፍቀር ነው፣ መውደድ ነው። ማፍቀርና መውደድ ስለሚያውቅ ነው እግዚአብሔር የሚፈውስ። ማፍቀርና መውደድ ስለሚያውቅ ነው የሚረዳ። የእግዚአብሔር ድንቅ የእግዚአብሔር መለኮታዊ ስርዓት ያለው በቤተ ክርስቲያን ከእግዚአብሔር ፍቅር የተነሳ የፍቅሩ ውጤት ነው። ስለዚህ ዛሬ በደንብ እንድታስተውሉ ፈልጊያለሁ። በደንብ ውስጣችን እንዲያድግ ወደ ልጅነት ዓለም እንዲያድግ ልናገለግለው ልንሮጥለት
እግዚአብሔር ልንል ከመነሳታችን በፊት ልጅ ልንሆንለት ለነፍሳችን የልጁን መልክ መስጠት ለአእምሯችን የልጁን መልክ መስጠት ይሄ አማራጭ አይደለም ሃሌሉያ የቱን የተረሳ ማን ነው የሚጸጸት ሳይታሰብ ኖሮ ጊዜ ያለፈበት ያሳልፍለታል ዘመኑን በተድላ እርዳኝ ብሎ መጥቶ የቱ ሰው ተጎዳ አስተውል የእግዚአብሔር ባህሪ አስተውል ኢየሱስ ስትል ኢየሱስን ስታይ ሊያቀርብ የፈለገበትን የሄደበትን ርቀት ተመልከት የራሱ ሊያረግ ቫልዩ ሊሰጥህ የብዙዎቻችን ሐሳብ ስለመመረጣችን ብዙ እንትን የሚል አይመስልኝም አተኩሮ የሚረዳ አይመስልኝም መመረጣችን ገና አልገባንም በእውነት ለአንድ ከፍተኛ ማዕረግ መታጨት የሚያስፈነድቀንን ያክል የእግዚአብሔር ልጅ መሆን አንዳንድ ሰው ሎተሪ 55000 ብር ቢደርሰው ሀገር ነው የሚረብሽ 55000 ብር አሁን አዲስ አበባ ውስጥ 55000 ብር ጥሩ ምሳ በልታበት ጨርሰዋል ይላሉ ምን እንደሚበሉበት ነው እንጃ ግን አላውቅም አይሞቀም አይበርድም ልጅ መሆንን ስታስብ ምንም አይመስልም ደንዝዛ እስቲ ጌታ እንቀበል እንደዚህ የሚሰማን ሰዎች ካለ እጃችንን አጣና ሰላም ናችሁ እጃችንን አንስተን ጌታ ሆይ ብለን እንዳዲስ አለበለዚያ ታሪክ አልባ ሰዎች ነው እስከዛሬ ሲነገረን ነበር እውነትም ነው በራሱ የራሱ ፍላጎት ይኖራል እንደ ኢየሱስ መልክ መኖር ጌታ ሆይ እንደ ልጅ መልክ በኔ እንዲታይ ልጁ ላይ ኮምታየው ልጅ መሆኑ አንተ ልጅ ሆነ እንድትመላለስ ሊያደርግ የሚችል ዕውቀት ኢየሱስ ጌታ ይሄ ነው እግዚአብሔር ራስ ይሄን እንገራችሁና ጨርስ የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎት ጥሎ እግዚአብሔርን ማስደሰት አለን እግዚአብሔር እኮ በራሳችን ስጦታ አይደሰትም ማለት ይደሰታል አንድ ሴት ወንድ ልጅ ወልዳ ቆንጆ ሴት ልጅ የምትለብሰውን ልብስ ይዘህ ብትሄድ እንደ ስጦታ ልታከብርልህ ትችላለች እንጂ ሴት ልጅ ወልደት ይለብሰዋል ትላለች ስጦታ መግዛት ጥሩ ነው ግን የማይገናኝ ነገር ነው ይዘህ የመጣው እንዲህ ነን ታውቃላችሁ መዝሙራችን ጥሩ ነው ግን አይገናኝም ስብከታችን ጥሩ ነው ግን አይገናኝም ጸሎታችን ጥሩ ነው ግን አይገናኝም ልጅነትን እስከ ካደ ድረስ ልጅነትን ከካደ የማይገባው ቦታ
ርያ መጣል የከበረውን ክብር ለኢየሱስ ውስጣችን እሳት እንዲጫር ፈልጋል የልጅነት እሳት አሜን እንደነው እስኪ ምናልባት እነዚህ ገጥማችሁ የሚያቀ አገልጋይ ምናምን ጠርቷችሁ ዘይት ምናምን የቀባችሁ ሳምንት እንዴት ነበራችሁ ደና ነበራችሁ የምታዩት ሁሉ ደርምሳችሁ የምታልፉ ነው አይመስላችሁ በቃ ተቀጣጥላችሁ ማን ይሞክረኛል ምናምን አሉት ሀቅ ነው ማለት ነው እየሰማችሁ የሆነ ኮስ ጋለባሽ ነው መጥቶ ትንሽ ዘይት ነገር አፍስሶብን እግዚአብሔር በሚቀጥሉት ዘመናት ተጠቀመባለሁ ብለዋል ከዛ በቃ አለባበሳችን ይቀየራል አነጋገራችን ይቀየራል ምን አልከኝ እና ሰላምታን ቀይራለን እንዴት ያንዳንድ ሰው ሰላምታ አለ ረጅሙ ሰላምታ ትበረታለህ ይወጥሩ ነው ሰውዬው እኮ በፊት ሰላም ነው ብሎ ሜር ሰውዬ ከራሱ የተጣላ ሰውዬ እኮ ከጥላው የሚሸሽ ሰውዬ እንደዛ ሆኖ ዲሲፕሊን ሆኖ ተቀብታል ስለተባለ እኮ ልጅ ሆነሃል ሲባል ታዲያ ሰው ምንድነው መሆን ያለበት ጨረቃ ላይ እኮ ነበር መውጣት የነበረበት ይዘው ልጅ ኢየሱስን ያገኛችሁባት ያቺ ቀን እኮ ልጅ የተባላችሁባት ቀን እኮ ሁሉን ወራሽ የሆናችሁባት ቀን ነች መውረስ የጀመራችሁት እኮ ወራሽነታችሁ የታወጀው እኮ የቸርች ቡድን አገልግሎት ቡድን ውስጥ ምናምን ስትገቡ እኮ አይደለ ያቺ የመወለድ ቀናት የናንተ የህይወት ታሪክ የተቀየረችበት የዞርንበት ቦታ እኮ አረ እግዚአብሔር ይርዳን አሜን ናችሁ እግዚአብሔር ይርዳን ነፍሳችንን እግዚአብሔር ባከበረበት ልክኛ ማክበር እንድንችል ያከበረን በቅዱስ አጠራሩ የጠራ እግዚአብሔር እኮ አሜን ባከበረን ልክ መክበር ይሆነልን ለራሳችን ቦታ መስጠት ይሆነልን አሜን ልጆች ባለን ልክ ወራሾች ለመሆን በተጠራንበት ልክ ስለዚህ የልጁ መልክ ውስጥ ምን አለ ልጅነት አለ በሉ እስኪ ሰው ልጁን ሲያይ የሚያየው ምንድነው ሰው ልጁን ሲያይ የሚያየው ምንድነው ልጁን ኢየሱስን ሲያይ ኢየሱስ ውስጥ የእግዚአብሔር ልጅነት ይታያል ወይ የልጅ ይመስላል ትላለህ ከዛስ እሱን ሆነው ነው ተብለ የተጻፈው ልጅ ሆነ ትኖራል ብዙ ሰባኪዎች አሉ መጽሐፍ ቅዱስ ውስጥ ልጅ የተባሉ አልነበሩ ብዙ ነቢያቶች አሉ የቀደሙ መንገድ ጠራጊዎች በልጅ ማዕረግ ያልተጠሩ ኢየሱስ ከመጣ በኋላ ነው ልጆች የበዙት ልጆች መወለድ የጀመሩት አዲስ ኪዳን ከልጅነት ጋር የተቆራኘ የህይወት መንገድ አዲስ ኪዳን ልጅነትን ብቻ የምታሰላስልበት ልጅነትን ብቻ ትርጉም የምትሰጥበት ክብር ለእግዚአብሔር እግዚአብሔር ጥቂት ነገር በዚህ ደካማ ሰው አስተምሯቸዋል ላስተማረ መንፈስ ቅዱስ ክብር ይመስገን ኢየሱስ ክርስቶስ ጌታ ነው ሃሌሉያ